የሀገራችን በጥበብ ዙሪያ ካሉ ታዋቂ ሰዎች መሃል አማላይና ውብ እንስቶቻችንን ከዚህ በፊት በሰራናቸው ፕሮግራሞቻችን አስቃኝተናችሁ እንደነበር ይታወሳል። በዛሬው መሰናዷችን ደግሞ በወንዶች የፊልም ዘርፍ መልከ መልካም አማላይ፣ ወንዳ ወንድና ተወዳጅ እንዲሁም ብዙ የሀገራችን እንስቶቻችንን ልብ ከማሸፈት አንስቶ ብዙ ባለትዳር ሴቶችን ትዳራቸውን አደጋ ላይ እስከ ማስጣልና በዛ ያሉ ደብዳቤዎችንና በአካል ባህር አቋርጠው እስከ ማስመጣት ያስደረሳቸውን ተዋናኞች ከብዙ ሴቶችና ጥበብ አፍቃሪያን መሰብሰብ በቻልነው ጥናት መሰረት የማይጠበቁና ስለነሱ ማታቋቸውን አንዳንድ ነገሮች በመጠኑና በ10 ደረጃዎች አወዳድረን ልናስቃኛችሁ እንዲወደድን። ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ እና ቪዲዮዎቻችንን ምርጫው እንደሚሆን ስለማንጠራጠር ካሁኑ ላይክ እና ለወዳጆም ሼር እያደረጉ አብረውን ስለሚቆዩ እናመሰግናለን። 10ኛ ሞዴልና ተዋናይ ቶማስ ፋንታሁን። የዘጠናዎቹ ትዝታ የነበረውና እናንተም በዛን ጊዜ ከነበራችሁና ትውስታ ካለባችሁ ሞዴልና አርቲስት ቶማስ ፋንታሁንን ለማስታወስ ትቸገራላችሁ ብለን አናስብም። ብዙዎቻችንም በምናቀው ለሱም በሰዓቱ የመጀመሪያውና የእውቅናን መክሊት ካስጫነው የቤተልሔም መኮንን አትፍራኝ በሚለው ዘፈን ላይ በሞዴልነት የሰራ ሲሆን ከዛም በመቀጠል የትዕግስት ወይሶ ቆጨኝ የተሰኘው ክሊፕ ላይ መስራትም ችሏል። ቶማስ አብዛኛው አርቲስቶች ወርደውና ወጥተው ማያገኙትን ዝናና መወደድ እሱ ግን በሁለት የዘፈን ክሊፕ ሞዴልነት ብቻ ማሳካት የቻለ ሲሆን ከዛም በኋላም ለቁጥር የሚያዳግቱ ማስታወቂያዎችንና ፋሽን ሾዎችን ሲሰራና ቶሚ ሉክ የተባለ የሞዴሊንግ ትምህርት ቤት እስከ መክፈት የደረሰ ሲሆን በተጨማሪም በቴዲ አፍሮ እስር ዙሪያ የሚያጠነጥነውን ከባቢሎን ማዶ የተሰኘውንና ከትንሽ ቆይታም በኋላም ክስተት የተባለውን ፊልም ለተመልካች ማድረስ ችሏል። ቶማስ በዛ የዝነኝነት ዘመኑ ከነበሩት ወንድ አርቲስቶች መሃል ወደር የለሽ ተወዳጅና በብዙ እንስቶችም ተፈላጊ የነበረ ሲሆን ከ300 በላይ የፍቅር ደብዳቤዎችን በቀጥታ የተጻፈለትና ከሀገር ውጪ የነበሩ ሴቶችም እሱን ለማግኘት ሲሉ ወደ ሀገር ቤት እስከ መግባት የደረሱለት ተወዳጅ ሰው ነበር። አሁን ላይም የገጽታ ለውጥ አድርጎና ትንሽ ወፍሮ በግሉ ቢዝነስ ላይም ተሰማርቶና አውስትራሊያ ከምትኖረው ባለቤቱ ጋር ከሚዲያና ከጥበብ ራቅ ብሎ እየኖረ ይገኛል። እናንተስ ይሄ ልጅ የምታስታውሱት ከሆነ ሐሳባችሁን ኮሜንት ላይ አሳውቁኝ። 9ኛ ሞዴልና ተዋናኝ ሄኖክ ድንቁ። ከሶሻል ሚዲያ አፍ ከማይጠፉት ወንድ አርቲስቶች መሃል ብቸኛው ነው የሚባል ማጋነን የማይሆንብን እና ብዙዎችም ሴት አኩሪው የሴቶች ድሮን ኢትዮጵያዊ እና የመሳሰሉትን የማዕረግ ስያሜ እስከ መስጠት የደረሱለትና በብዙ ሴቶችም በጥሩም ሆነ በመጥፎ ስሙ በአነጋጋሪነቱ የሚነሳለት ሄኖክ ድንቁ ውልደቱንም እድገቱንም በአዲስ አበባዋ አብነት አካባቢ ሲያደርግ 1 ሜትር ከ92 የሆነ ቁመቱንና በስፖርት የተሞላ ሰውነቱን በፎቶ ሞዴሊንግና በተለያዩ ማስታወቂያዎችን የሰራበት ሲሆን የልብስ ውበቱ ከመስቀያው የሚባለውን አባባል እውነት አድርጎታል ቢባል ቅር የሚለው ያለ አይመስለንም። እሱም ቢሆን ብዙ ሴቶች እንደሚወዱትና አማላይ እንደሆነ በራሱ አንደበት ሲናገር በተደጋጋሚ የሚሰማ ሲሆን ለወላጅ እናቱም ጥልቅ ፍቅር እንዳለውና በሚቀርብባቸው እያንዳንዳቸው ኢንተርቪዎች ላይም ስማቸውን ሳያነሳና ፍቅሩን ሳይገልጽላቸው ማለፍ የማይችል ሲሆን ለቁጥር የሚያዳግቱ ፊልሞችን የሰራና እንዲሁም ራሱ ዳይሬክትና ፕሮዲስ ያደረጋቸው እንዳሉ ሆኖ ከ130 በላይ የሚደርሱ የዩቲዩብ ፊልሞች ላይ በመሳተፍ ከፍተኛ ቁጥር ያላቸውን ፊልሞች የሰራ ተዋናኝ ሪከርድ የያዘ ሲሆን ለመጀመሪያ ጊዜ በብዙዎች እውቅናን የቸረው ዘመን ድራማ ሳይረሳ ማለት ነው። አሁን ላይ በሌላ ተጨማሪ ዘርፍ የስነ ልቦና አማካሪ ቢሮም ከፍቻለሁ ኑ አማክሩኝ እያለ ሲሆን የግል ህይወቱን መደበቅም ሆነ ሚስጥር ማድረግ የሚከብደው ሄኖክ እስካሁንም ከ5 በላይ ታዋቂ ሴት አርቲስቶች ጋር የፍቅር ግንኙነት እንደነበረው በግልጽ የተናገረ ሲሆን ያልተናገረው ደግሞ 8ኛ ያየ ይራድ ማሞ። እንደ ስሙ ያየ ሁሉ ይራድልክ ብለው ገና በአራስነቱ ቤተሰቦቹ የሰየሙት ያየ ይራድ ማሞ ለቤተሰቡ 10ኛና የመጨረሻ ልጅ ሲሆን ግማሽ ኢትዮጵያዊና ግማሽ በእናቱ ጣሊያናዊ ክልስ ነው። 1 ሜትር ከ84 ሴንቲሜትር የሆነ ቁመት ያለውና በኢትዮጵያውያን ወንድ አርቲስቶች የማይስተዋለው በስፖርት የፈረጠሙ ክንዶችና የሰፋ ደረት እንዲሁም የአብዛኛው ሴቶች ድክመት የሆነው ግጥም ያለ ወይም የሞላ ፂሙ ከወንዳ ወንድነት ባህሪ ጋር የተላበሰም ጭምር ሲሆን በቅርቡ ያሉት ወዳጆቹም ያየ ይራድ ተጫዋችና ቀልድ ፈጣሪ እሱ ካለ ድብርትና ጸጥታ ድራሻቸውን የሚጠፋው ብለው የመሰከሩለት ነው። በቅርቡም የሳሳ ጸጉሩን ቱርክ ድረስ ሄዶ ያስሞላ ሲሆን ይሄም የተሻለ ገጽታን ጨምሮለታል።
ምንም እንኳ ብዙ እውቅናን እንዲያገኝ ያስቻለው የሞጋጆች ድራማ ቢሆንም የመጀመሪያው ፊልሙ የነበረው እንደ ሲቲ ቮይስ ላይና ሀበሻ፣ ሁለት ልብ፣ ያምራል ሀገሬ፣ ቶክሲዶ፣ ኢቲኤል እና በቅርቡ የሚለቀው አላው የተሰኘውን ጨምሮ 14 የሚሆኑ ተወዳጅ ፊልሞችን የሰራ ሲሆን አሁን ላይም በኢትዮጵያና በአሜሪካ እየተመላለሰ ኑሮውን ያደረገ ሲሆን ከፊልሙ በተጨማሪም የራሱን ሆቴል በመክፈትና የተለያዩ በማስታወቂያዎች ስራ ላይ ተሰማርቶ ይገኛል። የግል ህይወቱም ከ2 ዓመት በፊት ወደ ትዳር ለመግባት ዝግጅት ላይ እንደሆነ ራሱ ቢናገርም ዝግጅቱን ስላልጨረሰ ይሁን ወይም ሀሳቡን ቀይሮ ግን እስካሁን ምንም የለም። 7ኛ ሄኖክ ወንድሙ ሌላኛውና ተወዳጅና የአማላይ ዝርዝር ውስጥ የተካተተው ተወዳጁ ሄኖክ ወንድሙ ሲሆን በፍቅርና በመተሳሰብ አብሮ በመብላት በማትጣማዋ መሃል ከተማዋ የሰፈረችው በአምባሳደር ውልደቱን ሲያደርግ ከመኪና ጣቢነት እስከ ጥበቃነትና ጽዳትንም ጨምሮ የሰራ ሲሆን ከሌሎቹ አርቲስቶችም በተለየ መልኩ ለአርት ጥልቅ የሆነ ፍቅር እንዳለውም ቲያትር ለማየት ሲል የቲያትር ቤቶችን በነጻ እስከ ማጽዳትና ከሴት ልጁና ከሚስቱ ጋር ከሚኖርበት የተደላደለ የጀርመን ህይወቱ ለዚሁ ሙያው ሲል ጥሏቸው እስከ መምጣት የደረሰ ዋጋን የከፈለ ሲሆን አፍቃሪ፣ ኮሜዲ፣ ዱርዬ፣ ምስኪን፣ ኮስታራና አስፈሪ ገጸ ባህሪያትን ለብሶ በመተወን የሚስተካከለው የሌለው ሄኖክ ይህንንም ካስመሰከረባቸው ከ20 በላይ ፊልሞች ውስጥ የመጀመሪያ ፊልም የሆነው የማትበላ ወፍን፣ ሼፉ፣ ጳጉሜ 7 እንዲሁም አምለሰት ሙጬን መሪ ተዋናኝ ያረገበት ምን አለሽ፣ ኑሪልኝ፣ ሶማሌው ቫንዳምና በሰዓቱ ሲኒማ ቤቶችን ያጨናነቀው የእግዚአብሔር ድልድይን በተጨማሪም የትሬለር ዘውግ ያለው ከርቤ የተሰኘው ፊልም ላይ በሚገርም ትወና ወደንና ፈቅደን እንድናጨበጨብለት ሲያረገን በሀገራችንም ካሉት ከፍተኛ ተከፋይ ተዋናይ ዝርዝር ውስጥ ግንባር ቀደም ሲሆን ራሱንም በስፖርት የሚጠብቅና በብዛት የሀገሬው ሴቶች የሚደነቅና የሚወደድ ሲሆን በሆነ ወቅት ላይ ሄኖክ ነኝ በሚል ሐሰተኛ ማንነት ብዙ ሴቶች ለመጭበርበር ምክንያት እስከመሆን ደርሶም ነበር። 6ኛ ቸርነት ፍቃዱ ውልደትና እድገቱን በሸገሯ ኳስ ሜዳ ያደረገው ቸርነት ፍቃዱ ምንም እንኳን የህይወት ትግሉን በንግድ ዓለም የመኪና ስፔር ፓርቶችን በአከፋፋይነት የጀመረ ቢሆንም በጥበብ ፍቅር ለመማረክና ለመውደቅ ግን ጊዜ አልፈጀበትም። የቲያትር ባለሙያና የፊልም ተዋናኝን ጨምሮ ፊልሞችን እስከ መድረስና ፕሮዲስ እስከ ማድረግ የደረሰ ሲሆን ድንገት መጥተው ምታት በመሰለ የትወና ችሎታ ከመቀመጫችን ካስነሱን ተዋናኞች መሃል ቸርነት የማይዘነጋ ድርሻ አለው። በብዙዎቻችንም ዘንድ ከምናደንቅለትና ከላምባ ቀጥሎ ተመልካችን ያስለቀሰ የተባለለት ራሱም ደርሶት እርሱ ፕሮዲስ አድርጎት ራሱ የተወነበት ኪያዬ በተሰኘው ድንቅ ፊልሙ ምንም እንኳ ተሰርቆበት ትርፉ ቀርቶ ኪሳራ ውስጥ ቢዘፍቀውም ግን በገንዘብ የማይተመነውን እውቅናንና የተወዳጅነትን ካባ ግን አልብሶታል። ምንም እንኳ በኪያዬ ፊልም ዝና የጎረፈለት እንደሆነ እውን ቢሆንም ከዛን በፊትም በኋላም 11 ያህል የሰራቸው ተወዳጅ ስራዎች ሲኖሩት ከነዛም ውስጥ የመጀመሪያው ፊልሙ የሆነው ዘመኔ ከአንጋፋው ፈለቀ ይማርኋ ጋር ፍሬ የተሰኘውንና ክላስሜትን፣ ጋንታ፣ ሁለት አይነትና ነፍሱን ይማረውና ከታሪኩ ባባ ጋር ወዳጅ የተሰኘው ላይ ስናየው ቪትስ መኪናውን እስከ መሸጥ ያስደረሰውና ፕሮዲውስ ያደረገው ጥላይ የተሰኘውን ፊልም በምርጥ ትወናና በማይሰለች ትዕይንት ያሳየን ሲሆን በቅርቡ ለሲኒማ የሚቀርበው በረከት የተሰኘውና ከመስከረም አበራ ጋር የተጣመሩበት ለፋሲካ ሌሊት በተሰኘው ብቅ የሚል ሲሆን በቤተ ክርስቲያን ቤት ያደገና ሃይማኖቱ ላይም ጠንካራ ከመሆኑ በተጨማሪ የተረጋጋ ስብዕና መላበሱ ይበልጥ የሀገራችን እንስቶች አይን እንዲገባና ከአማላይ ዝርዝር ውስጥም እንዲካተት ተደርጎታል። 5ኛ እንግዳ ሰው ሀብቴ ከውቢቷ አዲስ አበባ ታዋቂ ከሆኑ ሰፈሮች መሃል አንዷ በሆነችው በቄራ ውልደቱንና እድገቱን ያደረገው እንግዳ ሰው ሀብቴ ወይም በሙያ ስሙ ቴዲ ብዙዎቻችን በቅርቡ ወደ ፊልም ኢንዱስትሪ የመጣ ቢመስለንም ከዓመታቶች በፊት ለሰይፉ ፋንታውን የመጀመሪያም የመጨረሻም ለሆነው ፊልሙ ይፈለጋል ላይ እንደ አጋዥ ተዋናይ መሳተፍ የቻለና ለስክሪንም ሰንበት ያለና ጎበዝ ጠንካራና ተስፋ የማይቆርጥ በብዙዎችም ተወዳጅና ቶሎ ተቀባይነት ያገኘ ተዋናይ ሲሆን ቴዲን ጠንካራ ነው ካስባሉት እውነቶች ውስጥም እዚህ ስኬት ማማ ላይ ለመድረስ የተደላደለና ሁሉም ነገር አልጋ ባልጋ ሳይሆንለት የበዛ ዋጋ የከፈለ ሲሆን እስከ ሞት ድረስ የሚደርሱ አጋጣሚዎችንም መጋፈጥ የቻለ ነው።
የፊልሙ ኢንዱስትሪ ውስጥም ከመቀላቀሉ በፊት በዛ ያሉ ዘርፎች ላይ ተሰማርቶ የነበረ ሲሆን በልጅነቱም የኤሌክትሪክ ነክ ነገሮችን አብዝቶ ይወድ ስለነበር በአንድ ወቅትም በሰራው የፈጠራ ስራ እስከ አባባ ተስፋዬ ፕሮግራም ላይ እስከ መቅረብ ደርሶ ነበር። ከዛም በኋላም ከጋራጅ ሰራተኝነት አንስቶ ከትናንሽ እስከ ትላልቅ የሚሆኑ ሆቴሎች ላይ በአስተናጋጅነት ያገለገለ የተበላሹ ኤሌክትሪክ እቃዎችንም በየቤቱ እየተዘዋወረ በመጠገን ሲሰራ በካሜራ ማንነትም አነስ ያላሉ አመታቶችን ሰለቸኝ ሳይል ሰርቷል። እንዲያውም የአብርሃም በላይነህ ሻለዬ የተሰኘውን የሙዚቃ ክሊፕ የቀረጸው ራሱ ቴዲ ነው። ከነዚህም ውጣ ውረድ በኋላም ከ15 ዓመት በፊት የመጀመሪያው የሆነውን ድንበር የተሰኘውን ፊልም ለተመልካች አደረሰ። ከዛም በኋላ ዱርዬ፣ አፍቃሪ፣ ምስኪን፣ ጨካኝ እንዲሁም ኮሜዲና ጾታ የለሽ የሆነ ገጸ ባህሪያትን በሚያስደንቅ መልኩ በመተወን አብዛኛው የፊልም አፍቃሪያንን አፍ በማስከፈት የቻለ እስካሁንም ከ50 በላይ የሚጣል የሌላቸው ድንቅ ትወና የታየባቸው ፊልሞችን የሰራ ሲሆን ከነዛም ውስጥ ለማስታወስ ያህል ፖለቲካ አይደለም፣ የወደዱ ሰሞን፣ ጃናሞራ፣ ወደፊት፣ ባለ ክራርና ግዛት የተሰኙትን በዋና ገጸ ባህሪነት ሲተውን አሁን ላይ በሲኔማ ላይ ያለውና ፊልሙ በመሰራት ላይ ባለ ሰዓት ሊከሰት ከነበረ የቦምብ ፍንዳታ አደጋ ከዳነበትና ሁለተኛ ዕድል ተሰጠኝ ከሚልበት የአክሽንና የፍቅር ዘውግ ያለው ትዝታ የተሰኘው ፊልሙን በብቃት የተወጣና በሀገራችንም አማላይና በብዛት ሴቶች የሚወዱት ወንድ ተዋናይ ዝርዝር ውስጥ በአምስተኝነት ደረጃ እንዲቀመጥ አስችሎታል። አራተኛ እስማኤል ሐሰን። በቆንጃጅቶቹ መፍለቂያ በሆነችው የወሎዋ ደሴ ፍሬ የሆነው እስማኤል ሐሰን ወይንም በሙያ ስሙ ኢሳም አበሻ ሲናገር የረጋ አንደበትና የወንዳ ወንድ ባህሪ የተላበሰ እንደ ስሙም እውነተኛ የአበሻ መልክ ያለው ተወዳጅና በትወናውም ብዙዎችን መግዛት የቻለ ሲሆን ወደ ፊልሙ ኢንዱስትሪ እንዲገባ ከገፋፉትም አካሎች አንዱ የህንድ ፊልም አብዝቶ መውደዱ ሲሆን ለዛም ይመስላል ሁሉም ማለት በሚቻልበት ደረጃ የሚሰራቸው ገጸ ባህሪያት የአፍቃሪ የሆኑትና የኢትዮጵያዊ ሻሩክ ካን ሚል ስያሜ መስጠትም ደረጃ የተደረሰው 16 ዓመታቶችን በፊልም ኢንዱስትሪ ውስጥ ያሳለፈ ሲሆን በዚህ ጊዜያት ውስጥም 17 ያህል ተወዳጅ ፊልሞችን ለተመልካች አድርሷል። ከነዛም ውስጥ ለአብነት ስናነሳ አልማዜ፣ አልሰጥም፣ እውነታ፣ ህይወቴ፣ ኢንጂነሮቹና አርፋጅ እንዲሁም ከ5 ዓመት በፊት ካለሽ አለው በሚለው የመጨረሻ ፊልሙም ከፊልም ኢንዱስትሪም ራሱን ያገለለ ሲሆን ለዚህም ዋነኛ ምክንያቱ የፊልሙ ዘርፍ ከሃይማኖታዊ አስተምህሮት ጋር አብሮ የሚሄድ እንዳልሆነ ስላመንኩ ከዚህ ዘርፍ ልወጣ ተገድጃለሁ ሲል የተናገረ ሲሆን የግል ህይወቱም ባለትዳርና የሶስት ልጆችም አባት ነው። ሶስተኛ አማኑኤል ሀብታሙ። ኳስ ተጫዋች መሆኔን እንጂ አርቲስት በመሆኔ እስካሁን እገረማለሁ የሚለው አማኑኤል ሀብታሙ የላቀ የኳስ ፍቅር ቢኖረውም የአርቱ ህይወት ስባው ያስቀረችውና እንደዛም በማድረጓ ለፊልሙ ኢንዱስትሪ ነፍስ መቀጠል ትልቅ ውለታ እንደዋለች ብዙዎቻችን እንስማማበታለን። በሐይቆች በተከበበችው ደብረ ዘይት ውልደቱንም እድገቱንም ያደረገው አማን ሲናገርም ሆነ ሲስቅ እርጋታና ደርባባነት ከወንዳ ወንድነት መንፈስ ጋር የተጎናጸፈና በብዙ የሀገራችን ሴቶችም የሚወደድና አልፎም አንዳንዶች ከዛ በሚያልፍ ፍቅር አድናቆታቸውን ሸሽገው ታያቁም። የሚሰራቸውን ፊልሞችን የሚመርጥና የሰራቸውን ፊልሞች ተወዳጅና አነጋጋሪ የሚሆኑለት አማን ከሰራቸው 16 አፍን በእጅ ከሚያስጭኑ ፊልሞች መሃል ለማስታወስ ያህል ፍላሻውን፣ አማረኝ፣ እፉዬ ገላ፣ እንሳሮ፣ ረቡኒና ሶስተኛው አይንን እንዲሁም ታዛን የመሳሰሉ ፊልሞችንና እስከ እስር የዳረገውን እብደት በህብረት የተባለውን ጨምሮ በዛ ያሉ የቲያትር ስራዎችን በሚገርም ትወናና አቅም ለተመልካች ያቀረበ ሲሆን ከግሩም ኤርሚያስም ጋር ተጣምረውና ብዙዎችም ቆመው ያጨበጨቡለት አፊኒ የተባለውን ፊልም ለሲኒማ አብቅቷል። አማን ሰው አክባሪና ከጎዳና ተዳዳሪ ልጆች ጋርም በጣም ጥብቅ እንደሆነ የሚነገርለት ጸባዩ ሲሆን ባለትዳርና የአራት ልጆችም አባት ሆኗል። ሁለተኛ መሐመድ ሚፍታህ። ተዋናኝና የማስታወቂያ ባለሙያ እንዲሁም የፊልም ፕሮዲውሰር ፋርማሲስትንም ጨምሮና በሞዴሊንጉም ዘርፍ በጎንደር ዩኒቨርሲቲ በነበረበት ሰዓት ጀምሮ ከሀገር ውስጥ እስከ አሜሪካ የሚደርስ ረዘም ያለ የሞዴሊንግ ህይወት ያሳለፈው መሐመድ ሚፍታህ ከዛሬ 9 ዓመት በፊት በ1 ሚሊዮን ብር ኬራድ ለተባለ ሆቴል ማስታወቂያ በመስራት ወደ ዝናው መንደርደር የጀመረ ሲሆን አብዛኞቻችንም እሱን የምናውቀው ወደ እውቅና ያመጣውም ገመና የተሰኘው ድራማ ላይ ሲሆን ከዛም በኋላ በሰራቸው እንደ ትዝታ፣ ቪያጆ፣ ፍቅሬን ያያችሁና እጩ ሰላይ
እንዲሁም ራሱ ፕሮዲውስ ያደረገው የተከለከለ የተሰኘውን ጨምሮ 8 ያህል ፊልሞች ላይ በምርጥ ትወና እና ተሰጥኦ እያሳየን አስደናቂ አቅም ያለው ተዋናይ ነው። 1 ሜትር ከ93 ሴንቲሜትር የሚረዝም ቁመትና ሳቢ ገጽታውን ብዙ የሀገራችን እንስቶች ልብ ያሸፈተ ሲሆን እንዲያውም የሆነ ወቅት ላይ አሁን ላይ የተቋረጠው የፍቅር ክሊኒክ የተባለው የሬዲዮ ፕሮግራም ላይ በሱ ፍቅር ተነደፍን በሚሉ ሴቶች ተጨናንቆ ነበር። መሐመድ ሚፍታህ አሁን ላይ የፍቅር ህይወቱን ግልጽ ባያደርግም ግን እስካሁን ትዳር የለውም። አንደኛ ግሩም ኤርሚያስ። የአዲስ ከተማው ግኝትና ቦክሰኛ እንጂ አርት ውስጥ የመግባት ዓላማ ያልነበረውና አሁን ላይ ለብዙ የጥበብ ወዳጆች ኩራት የሆነው ግሩም ኤርሚያስ ከህፃናት እስከ አዋቂ ጎልማሳ፣ ሴት ወንድ ሳይሉ እሱን የማያደንቅና የማይወድ በውበቱም የማይማረኩ እንስቶች ማግኘት ፈታኝ ነው። ሜትር ከ86 የሚረዝመውና ከቀን ስራ እስከ መሽታ ቤቶች ቦዲጋርድነት የሰራ ሲሆን እስከ ቅርብ ጊዜም የአምባሳደር ጋርመንት ኤንድ ትሬድ ፒኤልሲ ሞዴልና አምባሳደርነትም ሆኖ ያገለገለ ሲሆን በተጨማሪም የኢትዮጵያ የኩላሊት እጥበት ማዕከል በጎ ፍቃድ አምባሳደር ጭምርም ነው። ከ10 በላይና በተደጋጋሚ የጉማ አዋርዶችን ጨምሮ በሀገር ውስጥም ሆነ በውጪ የተለያዩ ሽልማቶችን መቀናጀት ሲችል ከአማላዊ ቁመናውና ከወንዳ ወንድነቱ በተጨማሪ በአክቲንጉ መስሎ ሳይሆን ሆኖ መተወን የሚችል ኢትዮጵያዊ ካላት ወንድ ተዋናኞች ውስጥ የመሪነቱን ድርሻ ወሳጅ ነው። ችሎታውና ተሰጥኦን ቁልጭ አድርጎ ካሳዩት 23 ፊልሞች መሃል እንደ ሄርሜላ፣ ስርየት፣ አማላዩ፣ ጽኑ ቃል፣ በጭስ ተደብቄ፣ 79፣ 400 ፍቅር እንዲሁም ብዙዎችን በእንባ ያራጨውና ከ19 ሰዎች በላይ በሚያዩበት ሰዓት ራሳቸውን ስተው እንዲወድቁ ያደረጋቸውን ላምባ የተሰኘውን ፊልምን ጨምሮ የቅርቡን አፍኝን አስደናቂ አክቲንግ ጋር ያሳየን ሲሆን የግል ሕይወቱም ከትዳር ባለቤቱ ሀረገወይን ጋር 2 ልጆችንም አፍርቷል። እናንተስ የኢትዮ ምርጥ በሰጣቸው ደረጃ ትስማማላችሁ? ሐሳባችሁን በኮሜንት አሳውቁን።